እግዚአብሔርን የማመሰግንበት ምክንያት ስለሆንከኝ አመሰግናለሁ። በተለይ እግዚአብሔርን የምትወድ እግዚአብሔርን የምትፈራ ሃምብል ጎበዝ ሰራተኛ ደግ ለአገልግሎቱ ታማኝ የሆንክ ሰው መሆንህ እና መንፈሳዊ ጥንካሬ ሁልጊዜ ይገርመኛል። ይህንን ደግሞ በዚህ ጉባኤ ፊት ልመሰክርልህ እፈልጋለሁ። እኔም በዚህ አገልግሎት ጥሪ ውስጥ ደግሞ በስራ ሁልጊዜ አጋዥ ለመሆን በጸሎትና በፍቅር ከጎን ለመሆን ህልሞችን እንደ ህልሞቼ ሐሳብህን እንደ ሐሳቤ ስራህን እንደ ስራዬ ጭንቀትህን እንደ ጭንቀቴ ያንተ የሆነውን ሁሉ እንደ ራሴ አድርጌ ለመጠበቅና ለመጠንቀቅ ቃል እገባለሁ። ለመጀመሪያ ጊዜ አብረን ለመሆን ስናስብ ትዝ የሚልህ ከሆነ ሚያዝያ 24 ቀን ነበር። ዛሬ ሚያዝያ 4 ላለፉት 6 ዓመታትና ከዚያ በላይ በቤተ ክርስቲያን ውስጥ አብረን ስናገለግል ዛሬ ሚያዝያ 24 እንጋባለን ብለን እኛም ማንም አላሰበም ነበር። ግን ተዋደድን። ስለምትሳሳልኝ ስለምትወደኝ ደግሞ በአንተ እርግጠኛ መሆንን ከእግዚአብሔርና ካንተም ስላገኘው እንዳከብርህ ይሄንን ማንነትን ሰርተህ ስለጠበቅከኝ ቤተሰቦችንም ጓደኞችንም አንተንም አመሰግናለሁ። ዛሬ ብቻ ሳይሆን ሁሌም ክርስቶስና ቤተክርስቲያንን እያሳየን አብሬህ ለመኖር ምቹ ረዳት ለመሆን ቃል እገባለሁ። ዛሬ አዲስ ህይወት እንጀምራለን። ይህ ለእኔም ለአንተም ትልቅ ነገር ነው። ቤታችን እግዚአብሔር የሚመለክበት በፍቅር የተሞላ እንዲሆን እተጋለሁ። ደግሞም እግዚአብሔር ይረዳኛል። በመጽሐፍ ቅዱስ ላይ ሩት ለኑኃሚን በምትሄጅበት እሄዳለሁ፣ በምትኖሪበት እኖራለሁ፣ ህዝብሽ ህዝቤ አምላክሽ አምላኬ ይሆናል፣ በምትሞችበት እሞታለሁ፣ በዚያም እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ፣ ከዚህም የከፋ ያድርግብኝ እንዳለቻት እና ቃል እንደገባች ዛሬ በዚህ ሁሉ ሰው ፊት በአገልጋዮች ፊት እና በቤተ ክርስቲያናችን መጋቢ ፊት ደግሞም ሁሉም መልካም ባደረገልን የጸሎታችንን መልስ በሰጠን እና ይሄንን ኃላፊነት ለመወጣት ታማኝ አድርጎ በቆጠረን በእግዚአብሔር ፊት ቃል እገባለሁ። ይሄ ቃል ኪዳኔ ሆኖ በሕይወት ይገዛኛል። በጣም ወዳለሁ።